ማህፀን ራጅ ምን እንደሆነ ያውቃሉ? ሰላም ዶክተር ሞገስ ነኝ። የማህፀንና ጽንስ ስፔሻሊስት በለውስታር የእናቶችና ህጻናት እንዲሁም የውስጥ ደዌ ህክምና ማዕከል። የማህፀን ራጅ የማህፀን ግድግዳና የማህፀን ቱቦ ክፍት መሆን ለማረጋገጥ የሚደረግ የራጅ አይነት ሲሆን ይህም ብዙ ጊዜ የመካንነት ችግርና ተደጋጋሚ ውርጃ ላላቸው ሴቶች የሚታዘዝ የምርመራ አይነት ሲሆን ብዙ ጊዜ ራጁን ለመስራት ፔሪድ በመጣ ከ5 እስከ 10 ቀን እንቁላል ከመለቀቁ በፊት የሚደረግ የምርመራ አይነት ሲሆን ምርመራውን ለመስራት በመጀመሪያ አንዲት እናት በጀርባ ትተኛለች። ከዛ በኋላ በማህፀን በር በሚገባ ካቴተር ራጅ ቱቦውንና ማህፀን ግድግዳውን በሚያሳይ መድኃኒት በማህፀን አንገት በማስገባት ራጁን ተደጋጋሚ እናነሳለን። ከዛ በኋላ በማህፀን በር የገባው መድኃኒት በማህፀን ቱቦ አልፎ ወደ ሆድ የሚገባ ከሆነ የማህፀን ራጁ ኖርማል ነው። ያ ማለት የማህፀን ቱቦ ክፍት ነው ማለት ነው። ነገር ግን በማህፀን በር የገባው መድኃኒት ቱቦውን አልፎ ወደ ሆድ የማይገባ ከሆነ በተለይም በሁለቱም በኩል ወደ ሆድ የማይገባ ከሆነ የማህፀን ቱቦው ዝግ ነው እንላለን ማለት ነው። የማህፀን ራጁን ከሰራን በኋላ ብዙ ጊዜ የተወሰነ ሆድ ቁርጠት፣ በማህፀን ትንሽ የደም ማየት እንዲሁም ደግሞ ፈሳሽ ልታይ ትችላለች። ነገር ግን ይሄ የሆድ ቁርጠት ከ24 ሰዓት የሚያልፍ ከሆነ ፈሳሹ ደግሞ ሽታ የሚኖረው ከሆነና ሙቀት የሚኖራት ከሆነ ይሄ የራጅ ስራ ኢንፌክሽን አምጥቶ ሊሆን ይችላልና ቶሎ ወደ ህክምና መምጣት ያስፈልጋል ማለት ነው። አገልግሎቱን ለማግኘት ለውስታር የህክምና ማዕከልን ይጎብኙ።